ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንደሚፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ የቲክቶክ ፕላትፎርምን በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር መዋሉን አሳወቀ። ፖሊስ ንጉሰ ዳዊት ወይም በቲክታክ ስሙ ግብዳው የተባለን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ገልጿል። ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ሕጋዊ እርምጃ በወሰደበት ወቅት ይኸው ተጠርጣሪ ለረጅም ጊዜያት ከአዲስ አበባ በመውጣት ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ቤት ተሸሽጎ ቆይቷል። ነገር ግን ፖሊስ ባደረገው ክትትል ጥር 14 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊውል እንደቻለ አመልክቷል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭ ፖሊስ አረጋግጧል። በተጠርጣሪ ላይ ተገቢው ምርመራ ስራ እንደሚሰራም የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንከር ያለና አስተማሪ እርምጃ